የራስ ሚዲያ ወቅታዊ መረጃዎችና ማህበራዊ ጉዳዮች በብዙ አማራጭ የራስ ሚዲያ ላይቭ ስትሪም ፖድካስት ቆይታ ከእንግዳ ጋር ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ሼር በማድረግ ለወዳጆ ያጋሩ። የራስ ሚዲያ ሰላም ጤና ይስጥልኝ። እንዴት አላችሁ? ይመስገን መሳፍንት ነኝ። ዛሬም እንግዲህ የራስ ሚዲያ የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ውድድራችንን እንቀጥላለን። ዛሬ ደግሞ ሄኖክ አበበ የህገ መንግስት ውድድሩ ላይ የሚያቀርበውን ዘመናዊ ህገ መንግስት በሚል ርዕስ ያዘጋጀው ቪዲዮ አለን። የሄኖክን የውድድር ሀሳብ ተከታትለን እንመለሳለን። እንግዲህ የሌሎችም በቀጣዩ ጊዜ በቅርቡ ይመጣል። ስለዚህ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ባገኙት ቪዲዮ ነው የመጀመሪያ ውድድር የሚሆነው። ስለዚህ 7 ተወዳዳሪዎች አሉን። የሌሎቹን ቪዲዮዎች ይመጣል። እስከዛ ግን ሼር፣ ላይክ እና ሰብስክራይብ አድርጋችሁ የደውል ምልክቷን እንድትጫኑ አበረታታችኋለሁ። የሄኖክን ሙሉ ቪዲዮ ተከታትለን እንመለስ። የራስ ሚዲያ ተከታታዮች በዓለም ሀገር ውስጥም ያላችሁ ኢትዮጵያኖች የራስ ሚዲያ ይዞት የመጣው የሶስተኛው ሪፐብሊክ ህገ መንግስት ምን ይመስላል የሚለውን ተወዳዳሪዎች የየራሳቸውን ሀሳብ የተለያየ የህገ መንግስት ቅርጽ በማቅረብ እንዲወዳደሩ እድል ሰጥቷል። እዚህ ውድድር ላይ ርዕስ ይዤ የቀረብኩት ዘመናዊ ህገ መንግስት የሚል ነው። ይህንን ሀሳብ የተወሰነ ደረጃ ለማብራራት ያህል ሳስቀምጥ ሶስተኛው ሪፐብሊክ ብሎ ሲያስቀምጥ የራስ ሚዲያ አንደኛው ሀሳብ ከዚህ በፊት 2 ሪፐብሊኮች ነበሩ ወይ የሚለውን ለአድማጭና ለተመልካች ሰፋ ባለ ሁኔታ ለማስረዳት ያህል ከዚህ ቀደም በደርግ ጊዜ የመጀመሪያው ሪፐብሊክ ህገ መንግስት ደርግ አዘጋጅቷል። ሁለተኛው ህገ መንግስት ደግሞ 1987 በኢህአዴግ የጸደቀው ህገ መንግስት ነው። ስለዚህ አሁን ከሀገራዊ ምክክሩ አንዱ የሚነሳው ኢሹ ምንድነው? የህገ መንግስት ማሻሻያ ሀሳብ ነው። ይሄ የህገ መንግስት ማሻሻያ ሀሳብ በተለያዩ ምሁራኖች ላለፉት 30 ዓመታት በጥናታዊ ጽሁፍ በተለያዩ በሚዲያዎች እንደ ሀሳብ በምክር ቤትም ይነሳ የነበረ ሀሳብ ነው። በኢህአዴግ ጊዜ ይታወቃል። ይሄ በመንግስት በኔ መቃብር ላይ ነው የሚሻሻለው የሚል ሀሳብ ይቀርብ ነበር። ይሄ ትልቅ ስህተት ነው። ስለዚህ አሁን የሀገራዊ ለውጡ አንዱ ይዞት የመጣው ትልቅ ነገር የህገ መንግስት ማሻሻያው ሀሳብ ነው የሚሆነው። ምሁራኖችም ሀገራዊ ምክክር ኮሚሽኑም የሚያነሳው ሀሳብ ይሆናል ተብሎ ይጠበቃል። ስለዚህ እኔ እንደ አንድ ዜጋ ኢትዮጵያዊ ዜጋ ማቀርበው ሀሳብ የተሻሻለ ህገ መንግስት ምን አይነት ህገ መንግስት ይሁን ነው። ስለዚህ ህገ መንግስት በራሱ የህዝቦችን የአኗኗር ዘይቤን፣ የስርዓተ መንግስት ቅርጽን፣ የስልጣን ክፍፍልን ያስቀምጣል። ስለዚህ ዋናው መሰረት ነው። አንድ ሀገር ለስልጣኔም ለውድቀትም የምትመራበት ህግ በጣም መሰረታዊነት ስላለው ህገ መንግስቱ ምን ይመስላል ለሚለው እኔ ይዤ የመጣሁት ሀሳብ ዘመናዊ ህገ መንግስት ነው። ስለዚህ ዘመናዊ ህገ መንግስት ብዬ ያልኩበት ምክንያት ዋናው ከግሎባላይዜሽን ጋር ተያይዞ ዓለም አሁን ጠባለች። ስለጠበበች አንዱ ሀገር ከሌላው ሀገር ጋራ፣ አንዱ አህጉር ከሌላው አህጉር ጋራ ህብረት ፈጥሮ በተለያዩ በኢኮኖሚ ማህበራዊና ሶሻል ፖለቲክስ የተገናኘበት ዘመን ላይ ነን ያለ ነው። ስለዚህ ይህንን ዘመን ሊዋጅ የሚችል ህገ መንግስት ኢትዮጵያ ሊኖራት ይገባል። ስለዚህ አሁን ላይ ያለን ህገ መንግስት ፖለቲክስን በዘውግ ላይ የተመሰረተ በቋንቋና በብሔር ላይ የተመሰረተ ስርዓተ መንግስት ለኢትዮጵያ አይመጥናትም። ማለት አንደኛ ያለፈ ታሪኳንም አይመጥንም፣ ሁለተኛ አሁን ካለው ዘመናዊ ስርዓተ መንግስት ጋር አይመጣጠንም። ስለዚህ ኋላ ቀር የሆነ ስርዓተ መንግስት እያስተዳደረን ስለሆነ ይህንን ስርዓተ መንግስት ማሻሻል ያስፈልገናል። ስለዚህ ይህንን ስርዓተ መንግስት ማሻሻል ከሚያስፈልጉን ነገሮች ውስጥ በዝርዝር 3-4 ነጥቦችን አስቀምጣለሁ። ከምናስቀምጣቸው አንዱ ነጥብ የስርዓተ መንግስቱ ምን አይነት ቅርጽ ይኑረው ማለት መንግስት በዋነኛነት ህገ መንግስቱ ከሚያስቀምጣቸው ጉዳዮች ውስጥ ዋንና መሰረታዊ የመንግስት ቅርጽ ምን አይነት ቅርጽ ይኑረው የሚል ነው ማለት። አንደኛው የሚሆነው በፕሬዝዳንት የሚመራ ማለት የፌዴራል ገቨርንመንት ሲስተም ሆኖ የኢትዮጵያ ህገ መንግስት በስሩ ክልሎች የየራሳቸውን መስተዳደር የሚያዋቅሩበት የራሳቸው ሙሉ ስልጣን የሚኖራቸው ማለት ነው። ይህንን የፈለግንበት ምክንያት በዋነኛነት ምንድነው? ኢትዮጵያ የመድብለ ፓርቲ ሲስተምን ከመሰረተች ጊዜ ጀምሮ በምርጫ ኃይልን የስልጣንን ያገኘ ስርዓት በኃይል በጉልበት በጠመንጃ አንድ ጊዜ ስልጣን ከያዘ በኋላ ተደጋጋሚ ምርጫዎችን የሚያሸንፈው ያ ፓርቲ ነው። ያ የሆነበት ምክንያት ምንድነው? መድብለ ፓርቲ ሲስተም ውስጥ ሌሎች ፓርቲዎች ላለፉት 30 ዓመታት እንዳየነው ጠንካራ ህዝባዊ ድጋፍ
ጠንካራ የኢኮኖሚ መሰረት፣ ጠንካራ ማህበራዊ ትስስር ኖሯቸው በስልጣን ላይ ያለን ፓርቲ ሊገዳደረው የሚችል የእውነተኛ ምርጫ እንደ ምርጫ 547 መቀመጫ ያለው ምክር ቤት ነው የኢትዮጵያ ስርዓተ መንግስት እንዲመሰርት ስልጣን የሚሰጠው ፓርቲ የዚህን አብላጫ ድምጽ ያስቀመጠ ማለት ነው። 50+1 ማለት ነው። 240 ምናምን መቀመጫ ያለው እና +1 በምርጫ ጣቢያዎች ላይ ከ547 ያሸነፈን ፓርቲ መንግስት እንዲመሰረት ስልጣን ይሰጣል። ስለዚህ ሌሎች ፓርቲዎችን ስንመለከታቸው ላለፉት 30 ዓመታት የትኛውም ፓርቲ በስልጣን ላይ ካለው ከኢህአዴግ ውጪ የመንግስት የመመስረት አቅም እጩዎችን ማቅረብ በሁሉም የምርጫ ጣቢያዎች እጩዎችን የማቅረብ አቅም ስለሌለው በዛ ምክንያት ሁልጊዜም ተደጋጋሚ ላለፉት 6 ምርጫዎች ከለውጥ በኋላ ከ2010 በኋላ በዛ መሰረት ላይ የተዋቀረ ጠንካራ የኢኮኖሚ አቅም ህዝባዊ ድጋፍ ያሉትን ፓርቲ ነው ከለውጥ በኋላ የመጣውም ፓርቲ በምርጫ ያሸነፈው ያ ነው። ያ የሆነበት ምክንያት ምንድነው? ፓርቲ ስንል ጠንካራ ኢኮኖሚና ጠንካራ ህዝባዊ ድጋፍ ይፈልጋል። ስለዚህ ያን ነገር እስኪመሰረት ድረስ መድብለ ፓርቲው በእግሩ ሊሄድ አይችልም። ስለዚህ ያን ነገር እንድናስተካከል እንደ ህዝብ የፖለቲካ ማህበረሰቡም ተባብሮ ስልጣን በድምጽ ብቻ ህዝብ ለሚፈልገው ስልጣን መስጠት የሚችለው በፕሬዚደንሻል ሲስተም ሲሆን ነው ብዬ አምናለሁ። ምክንያቱም ምንድነው ማንኛውም ፓርቲ የህዝባዊ ድጋፉ የተወሰነ ቢሆንም በዋነኛነት ግን የመሰረታዊ የመንግስትን ስልጣን ለፕሬዝዳንቱ የሚሰጥበት መንገድ ከሆነ 130 ሚሊዮን ውስጥ 18 ዓመት በላይ የሆነው 65-70% አካባቢ ቢሆን ከህዝብ ቁጥር ላይ ያ በሙሉ አንድ ሰው መምረጥ ይችላል። ፕሬዝዳንት ሁሉም ፓርቲዎች ለፕሬዝዳንት እጩነት የሚያቀርቧቸውን እጩዎች አቅርበው እነሱ ሐሳባቸውን ይዘው ቀርበው በህዝብ ፊት ተከራክረው በፖሊሲያቸው ላይ ተከራክረው በስትራቴጂያቸው ላይ ተከራክረው ህዝብ በቀጥታ ያንን ፕሬዝዳንት ሊመርጠው ይችላል ማለት ነው። ስለዚህ እንደዛ ከሆነ ብዙ የፓርቲ ድጋፍ የሌለው ግን ሐሳብ ያለው ሀገር የመምራት ጠንካራ እሳቤ ይዞ የመጣ ፕሬዝዳንት የመንግስትን ስልጣን የመረከብ አቅም ይኖራል ማለት ነው። ከዛ ቀጣይ 2 ምክር ቤቶች ይኖራሉ። የህግ አውጪ ምክር ቤትና የህግ ተርጓሚ ወይም ደግሞ ህግ አስፈጻሚ ምክር ቤት ይኖራል። ከዛ በታች የፍትህ ስርዓቱ ደግሞ ፍትህ የፍርድ ቤት ፕሬዝዳንቱ የሚመረጠው በቀጥታ በፕሬዝዳንቱ ተሾሞ ሳይሆን የቼክ ኤንድ ባላንስ የምንለው በሶስቱ በህግ አውጪው በህግ አስፈጻሚና በህግ ተርጓሚው መካከል ትክክለኛ ቼክ ኤንድ ባላንስ እንዲኖር የህግ ተርጓሚው ወይም ደግሞ የፍርድ ቤት ፕሬዝዳንቱ ሊመረጥ የሚገባው አንደኛ በቀጥታ በህዝብ ይሆናል ማለት ነው። የምርጫ ቦርድ ያንን ፕላትፎርም ያመቻቻል። ኮስቲ ከሆነ ወጪው ታዳጊ ሀገር እንደመሆናችን መጠን ወጪው የሚበዛ ከሆነ በምክር ቤት ማለት የመጀመሪያው ምክር ቤት የህግ አውጪው ምክር ቤት ፕሬዝዳንቱ የተለያዩ ሰዎች ሲቪያቸውን አስገብተው እጩ የሆኑና ማጣሪያ ፖይንቶች ተቀምጠው በዛ መሰረት ለ4 ዓመት ወይም ደግሞ ለ5 ዓመት የፍርድ ቤት ፕሬዝዳንት ይመረጣል ማለት ነው። ማለት እጩዎቹ ግን ራሳቸው በትምህርት ዝግጅታቸው፣ በእውቀታቸው፣ በልምዳቸው በአካባቢ ማህበረሰብ ዘንድ በመልካም ስነ ምግባራቸው የታወቁ የሆኑና እነሱ ከእጩዎች ውስጥ ኳሊፊኬሽኖቹን ያሟላ የፕሬዝዳንት የፍርድ ቤቱ ፕሬዝዳንት ይሆናል ማለት ነው። ፕሬዝዳንቱ በቀጥታ በህዝብ ይመረጣል። የህግ አውጪውም በቀጥታ ከአካባቢው አሁን 547 ወረዳዎች ላይ ቀጥታ ህዝቡ ፓርቲዎቹ የሚያቀርቧቸው ሊሆኑ ይችላሉ ወይም ደግሞ በግላቸው የትምህርት ዝግጅታቸው፣ እውቀታቸው፣ ልምዳቸው አካባቢው ላይ በኖሩበት ማለት ነው። ይሄ የመንግስቱ ስርዓት እንዲሆን እፈልጋለሁ ማለት ነው። ሌላው በዘር ላይ ተመሰረተ በቋንቋ ላይ አሁን ላይ ያለው የዘውግ ፖለቲካ ቅድም ያነሳሁት ዘመናዊ ህገ መንግስት ብዬ ስለተነሳሁኝ በዘመናዊ ህገ መንግስት ዓለም ላይ እንደዚህ አይነት አደረጃጀቶች እየቀሩ ነው። ዓለም ግሎባላይዝድ እየሆነች ወደ አንድ እየተመጣች በመሆኑ ከሌላው ዓለም ጋር ልናያስተሳስረን የሚችለው ሁሉም ዜጎች የትኛውም አካባቢ ላይ ተዘዋውረው የሚሰሩበት ሀብት የሚያፈሩበት ማለት የ1987ቱ ህገ መንግስት እንደሚያስቀምጠው አንቀጽ 40 ላይ የንብረት መብትን ያስቀምጣል። አንቀጽ 20 አካባቢ ላይ 20 ቤቶቹ ላይ ሰዎች የፈለጉበት አካባቢ ላይ ተዘዋውረው የመኖር መብት ይሰጣቸዋል ማለት ነው። ያንን ነገር ሊያሟላና ሊያሳካ የሚችል ህገ መንግስት የሚሆነው ምንድነው? በዘውግና ቋንቋ ላይ የተመሰረተ ፖለቲካ ማራመዳችን በህግ ሲታገር ነው። ስለዚህ አንዱ አዲሱ ዘመናዊ ህገ መንግስት ሰዎችን በቋንቋ በብሔርና ሃይማኖት ላይ የተመሰረተ የፖለቲካ አደረጃጀትን በህግ የሚያግድ ይሆናል ማለት ነው። ስለዚህ ቀጣይ 3 ነጥቦችን ደግሞ እንወያይባቸዋለን። ሌላኛው ደግሞ የምናስቀምጠው ነጥብ ምንድነው? የክልሎች አደረጃጀትን በተመለከተ ነው። ክልሎች የየራሳቸውን መስተዳደር ይመርጣሉ፣ ምክር ቤት ይኖራቸዋል።
ከምክር ቤት ውስጥ ወይም ደግሞ ከምክር ቤቱ ውጭም የሆነ ለቦታው ብቁ የሆነ እጩዎች የተለያዩ ፓርቲዎች ወይም ደግሞ በግልም ከግላቸውም ያንን ከተማ ወይ ደግሞ ያንን ዞን ወይም ደግሞ ያንን ወረዳ ለማስተዳደር ብቃት ያላቸው ሰዎች በእጩነት ይቀርባሉ። ሐሳባቸውን አቅርበው ለህዝብ ክፍት ተደርጎ በቀጥታ በህዝብ ክልሎቹ መሪዎቻችን እንዲመርጡ ይደረጋል ማለት ነው። ስለዚህ ይሄ ስትራክቸር ወይ ደግሞ ይሄ አወቃቀር ወደ ታች እስከ ቀበሌ አደረጃጀት ድረስ ወርዶ በቀጥታ ህዝቡ የራሱን እንዲመርጥ ማለት ነው። ሌላው ከብሔራዊ ጉዳይ ጋር ተያይዞ ከሚነሱ ነገሮች አንዱና መሰረታዊ ዋና ምንድነው ህገ መንግስቱ እንዲመልሰው ዘመናዊ ህገ መንግስት እንዲመልሰው የምፈልገው የአንድ ክልል የሥራ ቋንቋን በተመለከተና ሌላው ብሔራዊ ቋንቋን በተመለከተ ማለት ነው። ብሔራዊ ቋንቋ ጋር ተያይዞ ስንነሳ ብሔራዊ ቋንቋ ማለት በአንድ ሀገር ውስጥ በሁሉም አካባቢ ለምሳሌ አሁን ኢትዮጵያን እንደምሳሌ ስንወስድ በኢትዮጵያ በሁሉም አካባቢዎች የሚነገረው ቋንቋ ወይም ደግሞ ሁሉም አካባቢ ላይ የሚነገረው ቋንቋ የትኛው ቋንቋ ነው እና ምን ያህል ህዝብ ይናገራል የሚለውን የሚመልሰው የህዝብና ቤት ቆጠራ ነው። ስለዚህ አሁን ተደጋጋሚ እንደማነሳው ዘመናዊ ህገ መንግስት ያስፈልገናል ብዬ ወይ ደግሞ ዘመናዊ ህገ መንግስት እንዲኖረን ፈልጋለሁ ስል ዘመናዊ ማህበረሰብ ወይ ደግሞ ዘመናዊ ሀረግ ወይም ሀገር የሚያራምደው ስርዓት ምንድነው የሚለውን ስንመለከት የተለያዩ ሀገሮች ብሔራዊ ቋንቋቸው ብዙ ብሔራዊ ቋንቋ አላቸው በተለያየ አካባቢ የሚነገር ማለት ነው። ስለዚህ ያንን ሊመልስ የሚገባው የህዝብና ቤት ቆጠራ ተደርጎ በሁሉም አካባቢዎች የሚነገረው ቋንቋ ብሔራዊ ቋንቋ ይሆናል ማለት ነው። አሁን ላይ ተነስተን አማርኛ፣ ኦሮምኛ፣ አፋርኛ፣ ትግርኛ የምንለው ሳይሆን ዘመናዊ ዳታ ላይ ስለሆነ ማለት ነው። ዘመናዊ ስርዓተ መንግስት እንደምንመለከተው አሁን አገራችንም እየገባችበት ያለችው የአርቲፊሻል ኢንተለጀንስ ዘመን ላይ ስለሆነ ቀጣይ 6ኛው ጀነሬሽን ላይ ስለሆነ ቴክኖሎጂ ምን ላይ ነው የተመሰረተው? ዳታ ላይ ነው የተመሰረተው። ስለዚህ ያንን ዳታ ተመስርተን የምንወስናቸው ውሳኔዎች ስለሆኑ ቋንቋንን በተመለከተ በብሔራዊ ደረጃ የሥራ ቋንቋን የምንወስነው በአንድ ክልል ወይ ደግሞ በአንድ አካባቢ ላይ የሚነገረው ቋንቋ ምን ያህል ህዝብ ይናገራል፣ ምን ያህል ቋንቋ ይነገራል የሚለው በእያንዳንዱ ክልል ኦሮሚያም፣ አማራም፣ ትግራይም አፋርም ክልል ላይ የመንግስት የሥራ ቋንቋዎች እዛ አካባቢ በሚኖረው ህዝብ ምን ያህል ቋንቋ ምን ይናገራል በሚለው ይመሰረታል ማለት ነው። ስለዚህ ይሄ ለምን ይረዳል? ህዝቦች በየትኛውም አካባቢ ላይ ተዘዋውረው የመስራት ሀብት የማፍራት ቤተሰብ የመመስረት መብታቸውን ያስጠብቅላቸዋል ማለት ነው። ስለዚህ ሁሉም ዜጎች ይህንን ነገር መሰረታዊ አድርገው ቢንቀሳቀሱ እና ህገ መንግስቱ ይህንን ምላሽ ቢሰጥ ላለው ሁለተኛው ይሄ ነው። ሶስተኛው መንግስትና ሃይማኖት የተለያዩ ናቸው የሚለው እሳቤ ጋር ደግሞ ስንመጣ እንደ ማህበረሰብ መንግስት በእምነት ውስጥ ጣልቃ መግባቱ አይቀርም፣ እምነትም ደግሞ በመንግስት ውስጥ ጣልቃ መግባቱ አይቀርም ማለት ነው። ምክንያቱም ሁለቱም ማህበረሰብን ስለሆነ የሚያስተዳድሩት በሁለቱ መካከል ባላንስ አድርጎ መሰረታዊ የሆኑ ነገሮችን ብቻ መንግስት እንዲያስተዳድር፣ ሃይማኖቶች ደግሞ ሊያስተዳድሩ የሚገባቸው ነገሮች ሃይማኖትን እንዲያስተዳድር በደንብ በግልጽ በሆነ ሁኔታ እንዲቀመጥ ፈልጋለሁ ማለት ነው። ስለዚህ መሰረታዊ ዘመናዊ ህገ መንግስት ሊያሟላቸው የሚገባቸው ብዬ የማስባቸው ፖይንቶች እነኚህ ናቸው። የራስ ሚዲያ ተከታታዮች መላ ኢትዮጵያኖች በሀገር ውስጥም ያላችሁ በውጭም ያላችሁ እዚህ ላይ ሐሳባችሁን እንድትሰጡ እንድትወያዩበት የሁሉም ጥርቅም ስለሆነ ሀገር መሰረት እንድትይዝ የሚያደርጋት በዚህ ላይ እንድትሳተፉ ፍላጎት አለኝ። እንደ ህዝብ በፖለቲካ እሳቤ ውስጥ አብዛኛው ሰው ብዙ የመሳተፍ ዝንባሌ የለንም። ከዚህ ቀደም በፖለቲካ ነባራዊ ሁኔታ ውስጥ ሀገር ያለፈችባቸውን መንገዶች ከግምት በማስገባት ብዙ ሰዎች ፖለቲካን በርቀት ይመለከታሉ። ነገር ግን የእያንዳንዱ ዜጋ ኃላፊነትና መብት ነው ፖለቲካ ማለት ነው። ኃላፊነት ብዬ ስል ህገ መንግስትም ሆነ መንግስት የሚያስቀምጣቸው መብቶችና ግዴታዎችን በአግባቡ መተርጎምና ማስቀመጥ ይኖርብናል። ሌላው ነገር ደግሞ ምንድነው መብታችንንም በአግባቡ መጠቀም ይኖርብናል ማለት ነው። ስለዚህ እነኚህ ነገሮች ተዳምረው ሁሉም ዜጎች የየራሳቸውን ድርሻ እንዲያበረክቱ በዚህ አጋጣሚ ጥሬን አቀርባለሁ። ለሌሎችም ተወዳዳሪዎች መልካም እድል ማለት ፈልጋለሁ። የራስ ሚዲያን በድጋሚ ለማመስገን እወዳለሁ። ለሁሉም ተወዳዳሪዎች መልካም እድል እላለሁ። ዘመናዊ ህገ መንግስት ለዘመናዊት ኢትዮጵያ። አመሰግናለሁ። በጣም ጥሩ። እንግዲህ የተከታተላችሁትን ይመስላል። የሄኖክ አበበ ዘመናዊ ህገ መንግስት በሚል ርዕስ ያደረሰን ቪዲዮ ይሄ ነው። እንግዲህ በመጀመሪያው ዙር ውድድር ጽሁፋቸውን ልከው ጽሁፋቸው የሚመጥን ሆኖ ቪዲዮ እንዲያዘጋጁ ከተላኩት 7 ሰዎች እና በዚህም ቻናል ካስተዋወቅናቸው ሰዎች መካከል የሁለቱን ተከታትለናል ማለት ነው። የሄኖክን ሀሳብ እንዴት አገኛችሁት? ይዘቱ ላይ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን እንጠይቃለን። እንደዚሁም ደግሞ የራስ ሚዲያን ለማግኘት አብራችሁ ለመስራት የራስ ሚዲያ @gmail.com ወይም በስክሪኑ ላይ የሚያልፈው ቁጥርን በቴሌግራም ወይም በዋትሳፕ ልታገኙ ይችላላችሁ። ስለነበረን ጊዜ ከልብ አመሰግናለሁ።
የዚህኛው ውድድር ይሄን ይመስላል። ነገ ደግሞ በሌላ ተወዳዳሪ ሀሳብ ወደ እናንተ እንደርሳለን።